እኔ ላይቭ ገብቼ አላውቅም። እንግዲህ ዛሬ መጀመሪያ ነው። ኦ ማይ ጋድ ሃይ ወገኖቼ እንዴት ናችሁ? አዲስ እንግዳ ተቀበሉኝ። ያው እኔ ገብቼ አላውቅም ላይ ዛሬ የመጀመሪያ ጊዜ ነው። ዞሮ ዞሮ ለማለት ወጥቼ እሁድን እስቲ ዛሬ በጣም ትንሽ ይደብራል። አየሩ ዝናባማ ነው እና ምን ተሰማችሁ? እስቲ ጻፍ አድርጉ አራውንዳስ እስቲ አበረታቱኝ። አዲስ ነኝ፣ ለላይቭም አዲስ ነኝ፣ ለቲክታኩም
ስለወለድሽ የሕይወት ምግብ ማርያም እንወድሻለን፣ ማርያም እንወድሻለን፣ ማርያም እንወድሻለን። ስለወለድሽ የሕይወት ምግብ ማርያም እንወድሻለን። ዛሬ እሑድ በጣም ደስ የሚል ቀን ነበረ፣ ግን እየዘነበ ነው። ከመኪና መውጣት አልቻልኩም። እንግዲህ ዝናብ ስለሆነ መኪና ውስጥ ቁጭ ብዬ ገብቼ ማላቀውን ላይቭ ገብቻለሁ። እስቲ አበረታቱኝ። እንዴት ናችሁ? እሑድ እንዴት ነው? በያላችሁበት እሑድ እንዴት አለፈ? እኔ ጋር እየዘነበ ነው በኃይለኛው። እስቲ ዛሬ አዲስ ነገር ልጀምር ብዬ ነው እና እንዴት ነው የእሑድ ውሎውን የሚያካፍለኝ አብሮ ገብቶ እሑድ እንዴት እንዳሳለፈ የሚያማክር የእሑድን ቀን እንዴት እንዳለፈ። እንደዚህ ሲደብራችሁ በሆነ ነገር ስትያዙ ላይክ የሆነ ነገር ለማድረግ ወጥታችሁ ዝናብ ሲሆን ምንም ማድረግ በማትችሉበት ሁኔታ ስትሆኑ ምንድን ነው የምታረጉት? እኔ ያው ገብቼ የማላውቀው ላይቭ ገብቻለሁ ዛሬ። አዲስ ነገር ነው። ማነው ኤክስፒሪየንስ ያለው ኤክስፒሪየንስ ሼር የሚያደርገኝ? እስቲ ገባ ገባ በሉ። ለዛ ነው የሚሉት። እኔ መዝሙር አዳምጣለሁ፣ መዝሙር ወዳለሁኝ። እስቲ ደግሞ እና የማዳመጥ ችሎታ ነው ያለኝ፣ የመዘመር ችሎታ የለኝም በእርግጥ። እስቲ እሑድን እንዴት እንደምታሳልፉ ኤኒ አለ አይደለ ትርፍ ጊዜያችሁ ኖር ደግሞ የሆነ ሲቹዌሽን ውስጥ ሆናችሁ ያንን ሰዓት እንዴት ነው የምታሳልፉት? ላይክ አሁን እኔ በዝናብ ተይዣለሁ እና ቁጭ ብያለሁኝ። አዲስ ነገር ልሞክር ብዬ ነው። አርጌ የማላውቀውን ነገር እያረኩ ነው ዛሬ። እስቲ ልምድ እፈልጋለሁ፣ ልምድ አካፍሉኝ። እንዲህ አይነት ሲቹዌሽን ስንሆን እንዴት ነው ጊዜያችንን የምናሳልፈው? ሜቢ ትክክለኛ ነገር ላይሆን ይችላል፣ ግን ዛሬ በድፍረት ወጥቻለሁ። እስቲ እስቲ ገባ ብሎ የላይፍ ኤክስፒሪየንሱን የሚያካፍለኝ ብዙ ጥያቄዎች አሉኝ በነገራችን ላይ። በማንኛውም ጉዳይ ላይ ማውራት ይቻላል። ሃይማኖትና ብሔርን አያካትትም። ብሔር ሳይሆን ፖለቲካ ላይ ብሔር ኢትስ ኦኬ። ፖለቲካ ላይ እና ሃይማኖት ላይ ማውራት አልፈልግም፣ ግን ከዛ ውጪ በማንኛውም ነገር ላይ
ማውራት እችላለሁ። በጣም እየዘነበ ነው፣ መውጣት አልቻልኩም። ጃንጥላ የለኝም። እንደሚዘንብ ባቅ ነበረ ግን ጃንጥላ ሳልይዝ ነው የወጣሁት። የአጋጣሚ ነገር ላውንደሪ እያረኩ ነው። ያው የግድ መግባት አይጠበቅብኝም፣ እዚህ መሆን እችላለሁ። ግን ስቲል ወደዚህ ማለት አንችልም ዝናብ ላይ ስንሆን። ያው ቁጭ ብያለሁ። ኦኬ በነገራችን ላይ ባጠቃቀሙን ሁላ አላውቅም። ኦ ማይ ጋድ ሄሎ ጉድፈላ ስታክ አርቀሃል። ስታክ ኦኬ ማርያምን እንወድሻለን፣ ማርያምን እንወድሻለን ስለበለች የህይወት ምግብ፣ ማርያምን እንወድሻለን፣ ማርያምን እንወድሻለን፣ ማርያምን እንወድሻለን ስለበለች የህይወት ምግብ፣ ማርያምን እንወድሻለን። ስለበለች የህይወት ምግብ፣ ማርያምን እንወድሻለን። ስላሴ የአዲስ እንግዳ ሲመጣ እንዲህ ነው የምታበረታቱት? ማነው ሼር የሚያደርገኝ? የላይቭ ኤክስፒሪየንስ ገብቶ ላይቭ አጠቃቀም ብዙ አላውቅም። አዲስ ነኝ፣ ለመጀመሪያ ጊዜ ነው የገባሁት። ኃይል የስላሴ
ማነው ገባ ብሎ የላይቭ ኤክስፒሪየንስ ሼር የሚያደርገኝ? አረ ለመጀመሪያ ጊዜ ነው የገባሁት። ሞትን ድል አድርጎ የሰራዊት ጌታን አረገ በስብሐት አረገ በግርማ በስብሐት አረገ በግርማ ሞትን ድል አድርጎ የሰራዊት ጌታን አረገ በግርማ አረገ በስብሐት አረገ በግርማ በስብሐት በግርማ አረገ በግርማ ሞትን ድል አድርጎ የሰራዊት ጌታ አረገ በግርማ አረገ በስብሐት አረገ በግርማ በስብሐት በግርማ አረገ በግርማ ሞትን ድል አድርጎ የሰራዊት ጌታን አረገ በግርማ አረገ በግርማ በስብሐት በግርማ አረገ በግርማ መዝሙር ገብቶ የሚዘምርልኝ እስቲ እኔ መዘመር ሳይሆን ማዳመጥ ነው ደስ የሚለኝ። ያው መዝሙር ደስ ይለኛል። በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ
በዘመኔ ዘቤድ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ትቼ ላገለግል በሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል መውጣት አልቻልኩም። ዝናብ በጣም እየዘነበ ነው። በዛው ደግሞ ስራ እየሰራው ነው ከእናንተ ጋር እዚህ ጌታዬን እያመሰገንኩ ነው። እግዚአብሔር ይመስገን። አዲስ ነገር ፊገር አውት እያረኩ ነው። ያው ቲክታክ ገብቼ አንዳንድ ነገሮችን ማየት እንጂ በራሴ ላይቭ ገብቼ አላውቅም ነበር እና አሁን ላይቭ መግባት ትችያለሽ ብለዋል አውድ ሲያረገኝ ለምን ዛሬ አልሞክረውም አልኩኝ። ነገ አልችልም ስራ ነኝ። እዚህ ደግሞ አሁን ላውንደሪ እያረኩ ነው። እየዘነበ ነው። በቃ ቁጭ ብዬ ጊዜን እዚህ ላይ ለምን አላጠፋም? አጋጣሚ መጻፍ አልያዝኩም ወይ ሌላ ማረገው ነገር የለኝም። እዚህ ላይ ገብቻለሁ። እስቲ ስለ ላይቭ ስለ ቲክታክ አንዳንድ ኪ ነገሮችን ገብቶ የሚነግረኝ ወር ደግሞ መዝሙር የሚዘምርልኝ ወር የላይፍ ኤክስፒሪየንሱን ለምሳሌ እሁድን እንዴት እንደምታሳልፉ ወር እንደዚህ አይነት ሲቹዌሽን ውስጥ ስትሆኑ ምንም ማድረግ የማትችሉበት ነገር ላይ ስትሆኑ ለምሳሌ አሁን እየዘነበ ነው። ሶይት መሄድ አልችልም፣ ግን ደግሞ ስራ እየሰራ ነው። ላውንደሪ እያረኩ ነው እና በዛውም እንዲህ አይነት ነገር ውስጥ ስትሆኑ ምንድነው የምታረጉት? ያው ለዚህ አንዳንዴ ምን ይጠቅማል? መጽሐፍ ይዞ መንቀሳቀስ። አሁን መጽሐፍ ስክሪፕቱ አለኝ፣ መጽሐፍ ግን አልያዝኩም። ወር ደግሞ ማስታወሻ ምንም እቅድ የማውጣትም ነገር አላሰብኩም። ያው እየፈጠርኩ ነው ማለት ነው። እዚህ ቁጭ ብዬ ምን ላደርግ? ዝም ብሎ ስክሮል እያረኩ ከማይ ላይቭ ጊቢ እያለ እየደጋገመ ሲያመጣልኝ እስቲ ዛሬ ልሞክረው ብዬ ነውና I don't have any idea how to use it. So anyways join አርጋለሁ። ኤክስፒሪየንሱን ሼር የሚያደርግልኝ ኦር ደግሞ ገብቶ የሚዘምርልኝ ኦር ኤኒ ላይፍ ኤክስፒሪየንስ ሼር የሚያደርገኝ ሰው ካለ የትርፍ ጊዜውን ሰዎች በተለያየ ነገር ያሳልፋሉ። እንዴት ነው እናንተ ትርፍ ጊዜያችሁን? አይ ሚን ትርፍ ጊዜ የሚባል ነገር የለም በርግጥ ያው ግን በተለምዶ ስለምንለው ነው። ላይክ እንደዚህ አይነት ሰዓቶች ሲኖሩን እንዴት ነው ሰዓቶቻችንን የምንጠቀመው? ወደፊት ብዙ ኤክስፒሪየንስ ሲኖረኝ ሞር ያው አሉኝ ብዙ ማወራቸው ነገሮች፣ ግን ለጊዜው ዛሬ እኔ አዲስ ነኝ ለላይፍ እና ከእናንተ ነው ሞር ነው ማር የምፈልገውና ላይቭ ላይ ኤክስፒሪየንስ ያላችሁ ላይፍ ኤክስፒሪየንስ ያላችሁ የእረፍት ቀናችሁን እንዴት ነው የምትጠቀሙት? የእረፍት ቀን አጠቃቀማችሁን ሼር ብታረጉኝ anyone I'm welcoming you. አንተ ቸረኛ ነላመስ ጌታ አምላክ አይረሳኝ የሚያረግ ደግ ስለሆንኩ ወደድከኝ አከበርከኝ፣ ፍቅር ስለሆንኩ ወደድከኝ አከበርከኝ። አንተ ቸረኛ ነላመስግን ጌታ አምላክ አይረሳኝ የሚያረግ ደግ ስለሆንኩ ወደድከኝ አከበርከኝ፣ ፍቅር ስለሆንኩ ወደድከኝ
አከበርከኝ አንተ ቸር እረኛ ነህ ምስኪን ጌታ አምላክ አይረሳኝም ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ አንተ ቸር እረኛ ነህ ላመስግን ጌታ አምላክ አይረሳኝም ያረከው ውለታ ደግ ስለሆንክ ወደድከኝ አከበርከኝ ፍቅር ስለሆንክ ወደድከኝ አከበርከኝ አይ ቲንክ አሁን እያባራ ነው ያው የተሻለ ነገር አለ ሄጄ ልብሴን ቼክ ማድረግ እችላለሁ እስካሁን በጣም ነው የሚያሳዝነው እስካሁን ማንም ሰው ሀይ እንኳን አላለኝም ኦ ማይ ጋድ እንደዚህ ነው አዲስ ሰው የምታበረታቱት I'm so excited በነገራችን ላይ የምር ሁሌ እንዲሳስበው በጣም በቃ አይ ነው ያስፈራል ግን በጣም ፈርቼ ነበር ላይቭን ኦኬ ለማለት ስንት ቀን ሆኖኛል መላክ ከጀመሩ ግን ፈርቼ ነበር ለመግባት ኤኒዌይስ ዛሬ አድርጌዋለሁ የሚያሳዝነው ነገር ማንም ሰው ሃይ አላለኝም ብቻዬን እንደሆንኩኝ እየተሰማኝ ነው ወይኔ ኦኬ ዶገስ ላይትስ ፕሌይ ማንቀረ ከሜዳ የሚል መዝሙር ነበረ አንድ መዝሙር አይ ሪሜምበር በት ልጆኝ ነው ላይክ ኤሌመንተሪ ኖ አይ 9ኛ አካባቢ 9ኛ 8ኛ ክፍል ብቻ እንደዛ አካባቢ ሆኜ አንድ መዝሙር ነበረ ያኔ ይዘመር ነበር በጣም እና ሁሌ ግን ማስታውሰው የሆነ ችግር ውስጥ ሰውን ነው እንትኑን ብቻ ነው የምችላት አንድ አዝማቹ ማንቀረ ከሜዳ ማንቀረ ከዱር ማንቀረ ከሜዳ ማንቀረ ከዱር አንተም ብሎ ወጥቶ እግዚአብሔር አንተም ብሎ ወጥቶ እግዚአብሔር ይሄ መዝሙር በጣም ነው ማስታውስበት ምክንያት ወንድሜ የከባድ መኪና ሹፌር ነበርና
የሱ ጓደኞችም አሉ ያው አንድ ላይ አንድ ቀን እንደዚህ ሁሉ ጊዜ ጧት እኛ ወደ ትምህርት ቤት ሳንሄድ ከደረሰ ይዞኝ ይሄዳል። እኔንም ጓደኛዬንም ይዞን ትምህርት ቤት አድርሶን ወደ ስራ ይሄዳል። አንድ ቀን እንደዚሁ እንደተለመደው ከቤት ይዞኝ ወጣና ቁርስ ልንበላ የሆነ ቦታ መጀመሪያ ትምህርት ቤት ከመግባትሽ በፊት ቁርስ መብላት አለብሽ ብሎ ይዞኝ ሲሄድ ያው ግሩፖቹ ጋር ነው ኦብቪየስሊ ተቀላቅለን አንደኛ ጓደኛቸው አልፏቸው ነው የመጣው። ማለት እነሱ ከደረሱ በኋላ ቆይቶ መጣ። ሲመጣ የፊት መስታወቱ እንደዚህ ሙሉ መስታወቱ ተሰብሯል የመኪናውና ለካ የኔ ጌታ ሽፍቶች ናቸው ያው ድንጋይ ወርውሩበት ኦር ሰምቲንግ ብቻ የፊት መስታወቱ ሙሉ ተሰብሯል። ግን እንደዛ ሆኖ እግዚአብሔር ረድቶት ወደ ከተማ መጣ እና መዝሙሩ በደንብ ብርግድ ተደርጎ ምን መዝሙር ነው የሚሰማው አሁን ያልኩላችሁ ማንቀረ ከሜዳ ማንቀረ ከዱር ማንቀረ ከሜዳ ማንቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር። እሱ ልጅ ግን በህይወት የለም አሁን እግዚአብሔር ነፍሱን ይማረው። የወንድሜ ጓደኛ ማለት ነው። ግን የዛኔ ግን ተርፎ እሱ መዝሙር እየዘመረ ነው ወደ ከተማ የገባውና አረሳውም። እኔም አሁን እንደነገርኳችሁ ለላይቭ አዲስ ነኝ። ፈርቼ ነበረ መጀመሪያ። አሁን ሳረገው ግን እግዚአብሔር ይመስገን አትሊስት 30 ደቂቃውን ቆይቼ ከወረድ ትልቅ ነገር ነውና ሎርድ ነው። ማንም ሰው እስካሁን ሀይ አላለኝም። በጣም ነው የሚገርመው። ግን መዝሙሩን አስታውሻለሁ። ይመን ቴንክ ዩ እና መዝሙሩን አስታውሻለሁ። ስለዚህ እግዚአብሔር ይመስገን ብቻዬን እንዳልሆንኩ እየተሰማኝ ነው። ለምን በዚህ ሰከንድ ውስጥ አትሊስት እግዚአብሔርን አስቤያለሁ። ተመስገን 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 ተመስገን። ብዙ ማውራት አልችልም፣ ምክንያቱም እኔ ምንም አምናት ሬዲ የሆነ ነገር ለማውራት አንዳንዴ ድንገት ተነስቼ ምናምን የሆነ ነገር ልበል የምትሉበት ጊዜ አሉ። አንዳንዴ ኢሞሽናል የሚያረጋችሁ አገራዊ ቤተክርስቲያናዊ ነገሮች ሲፈጠሩ ግን ኖ አላወራም። እኔ ማን ነኝ ምናምን ብዬ አላወራም። ላይክ ከማውራት ይልቅ ነገሮችን በጸሎት መፍታት የተሻለ ነው ብዬ ማመን ሰው ነኝ። ማለት የአንድ ሰው ማውራት ምንም አያመጣም እና ደግሞ እኔ ምንም አላቅም። በጣም ብዙ የሚያውቁ ሰዎች አሉ በየቦታው ላይ ለዛ ቦታ የተሰጡ ሰዎች አሉ። እነሱ እያሉ እኔ ምንድነኝ እና እነሱ ሞር ያውቃሉ። ለእንደዚህ አይነት ሰዎች ሞር ቦታ መስጠቱ ይሻላል፣ እነሱን ማዳመጥ ይሻላል የሚል አስተሳሰብ አለኝ እና ደግሞ እግዚአብሔር ደግሞ በአንድም በሌላ መልኩ መልካም የሆነውን አስተሳሰብ ስለሚደግፍና ስለሚፈልግ እኛ ኤኒዌይ ኢን ጀነራል ሰዎች የምናደርገውን ነገር ከእግዚአብሔር ጋር ሞር ኮሙኒኬት ብናደርግ ብንጸልይ የተሻለ ጸሎታችን መልስ ያገኛል ብዬ አስባለሁ። የሚሰሩትንም ሰዎች መደገፍ የምንችለው በጸሎት ነው። ማለት አንዳንዴ አንዳንድ ነገሮች ላይ አለመውራት አይቻልም። ማለት ለምሳሌ ሀገራዊ ጉዳይ፣ ቤተክርስቲያናዊ ጉዳይ ሲሆን በጣም ከባድ ነገሮች ስለሆኑ አለማውራት አይቻልም። የቤተክርስቲያን ነገር ሲሆን ሲጀመር ሰዎች የተፈጠር ነው እግዚአብሔርን ልናመሰግን ስለሆነ ያው ሃይማኖተኛ መሆናችን አይቀርም። ማለት ሞር ምናቀው ይሄንን ነገር ሃይማኖታችንን ስናቅ ነው። ኦር የሆነ ስፔሲፊክ የሆነ ሃይማኖት ሲኖረን ይገባናል። የተፈጠር ነው እኛ ለምስጋና ነው። በቃ የተፈጠር ነው ለምስጋና ነው። ስለዚህ ለምስጋና ውስጥ ደግሞ ጸሎት ምስጋና ውስጥ ይካተታል። ምክንያቱም ጌታ ሆይ አመሰግንሃለሁ ብለን ስንጨርስ ይሄን አድርግልን፣ ስለሆነም ስላልሆነም ተመስገን። ምስጋናው ጸሎትም ምስጋና ነው፣ ምስጋናም ጸሎት ነው። ስለዚህ በጸሎት ውስጥ የምንፈልገውን አመስግነን ስንጨርስ የምንፈልገውን ነገር እንጠይቃለን እና እኔ
በሆነ ጉዳይ ላይ ወጥቶ እንደዚህ ሚዲያ ላይ ከማውራት ይልቅ ጸሎት ፕሪፈር ማድረግ ሰው ስለሆነ ምንም አይነት ነገር ላይ ባልል ደስ ይለኛል። ግን ሀገራዊ ጉዳይ ላይ እና ሃይማኖታዊ ጉዳይ ላይ እንዳልኳችሁ አንዳንዴ የምትተዉት ነገር አይደለም። ከማውራት በዘለለ ጸሎትን ብመርጥም ኒውትራል መሆን አትችሉም። ለምሳሌ ሃይማኖቴ ላይ ኒውትራል መሆን አልችልም። እንደነገርኳችሁ የምኖረው የተፈጠርኩት እግዚአብሔርን ለማመስገን ስለሆነ ከክርስቶስ ፍቅር የሚለየኝ የለም። እሱን ደግሞ የማስፈጽመው በቤተ ክርስቲያን ውስጥ ነው። ስለዚህ ቤተ ክርስቲያን ስትነካ፣ አባቶቻችን ሲነኩ ምናምን ለምን ማለት ያስፈልጋል። እንደዚህ አይነት ስሜቶች ብዙ ጊዜ ይመጣሉ። ግን ለዛ ቦታ ደግሞ በዛ ቦታ ላይ የተሰጡም ሰዎች ስላሉ እሱን ለነሱ እተውና እንደኔ እንደ ያው የሚተውም ሰው ስላለ እነሱ የሚሉን በማድረግ ደግሞ በጸሎት ከነሱ አልበልጥም በልጣለሁ ሳይሆን እነሱ በሚሉት ውስጥ ሆኜ የራሴን ጸሎት አደርጋለሁ። ጌታ ሆይ ቤተ ክርስቲያናችንን ጠብቅ፣ ጌታ ሆይ መልካም ሰዎችን አስነሳ፣ ጌታ ሆይ አንተ ስራህን ስራ። በዚህ ውስጥ በጸሎት ይካተታል። በሀገር ደረጃ ደግሞ ሲሆን ያው ፖለቲከኛ አይደለሁም፣ አልሆንም፣ ደጋፊም ተቃዋሚም አይደለሁም። ግን ደግሞ ኒውትራል መሆን አንችልም። ለምን? ምክንያቱም አንድ ሀገር ነች ያለችን። ኢትዮጵያዊነቴን በጣም የምወድ ሰው ነኝ። ስለዚህ የሆነ ጥሩ ነገር ስታዩ ማይ ጋድ ሀገራችን የሚያስጠራ የሆነ ሰው ተነስቶ በቃ ኢትዮጵያ የሚባልበት ነገር ሲኖር በጣም ደስ ይላችኋል። የሆነም ነገር ደግሞ ሲፈጠር በጣም ያሳዝናል። ስለዚህ በእነዚህ አይነት ሰዎች ስሜት ውስጥ የምንመላለስ ከሆንን ደግሞ ኒውትራል መሆን አንችልም ማለት ነው። እና እኔ ኒውትራል መሆን አልችልም። ያው የሀገር ጉዳይ ሴንሲቲቭ ያደርጋል። በእርግጥ ከሀገሬ ውጪ ብኖርም በምንም ሁኔታ ውስጥ ደግሞ ሀገሬን ማልተው ሰው ነኝ። ዝም ማለት አልችልም። ግን በጸሎት ስለማምን እንደነገርኳችሁ ጸሎት ማረጉን ሞር የተሻለ ነው ብዬ አስባለሁ። እና ሳይድ ይዤ እንዲህ ማውራት አልፈልግም። ትክክል ያልሆነ ነገር ግን ትክክል አይደለም ማለት ያስፈልጋል። ግን የሚያስፈልግበት መንገድ ሞር ጸሎት ነው። ጸሎት ላይ ፎከስ አድርጉ። እኔ እግዚአብሔር ሁሉንም ይመልሳል ብዬ ስለማስብ ማለት ነው፣ ስለማመንም ጭምር። ከሱ ውጭ የሆነ ነገር የለም። ያው ይዘገያል እንጂ እግዚአብሔር ሁሉንም ነገር ይመልሳል። አንዳንዴም ደግሞ እኛ ስንሰንፍ በነገሮች እንድንታሽ እስክንማር ድረስ ይጠብቀናል። ስለዚህ እግዚአብሔር ይዘገያል። የሚዘገየው ግን ጊዜ እየሰጠ ነው እንድንመለስ። በምንም አይነት ሁኔታ ውስጥ ብንሆን ሀገራችንን መተው አንችልም። ውጪ የተለያዩ ሀገር ላይ የምንኖር ሰዎች ነጻነት ያለበት ሀገር ስለሆነ ብቻ ወይ ቀጥታ የሀገራችን ነገር ቀጥታኛን ስለማይነካም ብቻ ምንም ላይ መስለን አይችልም የሚባለው በጣም የተሳሳተ ነው። እንደውም ሀገር ውስጥ ከሚኖረው ሰዎች ይልቅ የሚያምን ውጪ ያለን ሰዎች ነን። የተለያዩ ሀገሮች ላይ ያለን ሰዎች ቶሎ የምንሰማውም ኢንፎርሜሽን እኛ ነን። ግን ደግሞ እኛውም እናባብሳለን። ገፈቱን የሚቀምሰው ደግሞ እዛ የሚኖረው ሰው ነው። ዞረን መሄጃችን ኢትዮጵያ ስለሆነች ከኢትዮጵያ ውጪ መሆን አንችልም። ስለዚህ በጸሎታችን ሁሌም ሀገራችንን ማሰብ አለብን። እኔ ለዚህ ነው ቤተ ክርስቲያን በጣም በቃ ከምለው በላይ ለቤተ ክርስቲያን ለክርስቶስ ሕይወቴን የምሰጠው እውነተኛውን ነገር ስለምታስተምር። የቤተ ክርስቲያን አንድ በጣም በቃ መወድላት ጸሎት አለ ማለት ምንም የሚታው ይሄ ተብሎ የሚለይ ነገር የለም። ባይዘው ግን ቤተ ክርስቲያን ሁሌም ከሚጸለዩ ጸሎቶች በቃ ሳስበው ራሱን ባይን የሚያመጣው ስለ ዓለም ትጸልያለች። ይገርማችኋል። ስለ ዓለም ላይክ ስለ ወንዝ ሙላት አሁን አይገርምም? ስለ ወንዝ ሙላት ቤተ ክርስቲያን ስትጸልይ ውሃውን በገደቡ እንዲሞላ፣ ስለ አዋፋት፣ ስለሚበሩ አዋፋት፣ ስለ እነሱ ምግብ፣ ስለ ሰው እኮ አይደለም፣ ስለ እነሱ ምግብ፣ ስለ ዓለም በቃ ስለ ሁሉ ነገር፣ ስለ ታሰሩ ሰዎች፣ ስለ ሀገርን ስለሚመሩ፣ ስለ መኳንንት፣ ስለ ምናምን እያለች ስለማትጸልየው ነገር የለምና ስለዚህ ለዛ ነው ጸሎት በጣም ኃይል እንዳለው ማምነው። በሙሉ ልባችን ሆነን ጸሎት ከጸለይን እግዚአብሔር የማይመልሰው ነገር የለም። ስለዚህ በምንም አይነት ሃይማኖት ውስጥ ብንሆን ጸሎት ወሳኝ ነው። ከጸሎት በጣም ብዙ መልስ ይገኛልና ጸልዩ።
ዘምሩ፣ አመስግኑ። በምንም ነገር ውስጥ ብትሆኑ እግዚአብሔርን አመስግኑ። በቃ እግዚአብሔር በእርግጥ እኛ ብናመሰግነው ባናመሰግነው አይጎልበትም። እሱ ምስጉን የሆነ አምላክ ነው። በቃ ሲጀመር ምስጉን ነው። በቃ በባህሪው እግዚአብሔር ክርስቶስ ኢየሱስ ምስጉን ነው። ስለዚህ እኛ አመሰገን ነው አላመሰገን ነው ከክብሩ አንዳች የሚቀንስ ነገር የለም። ግን ባመሰገን ነው ቁጥር እኛ ይጨመርልናል። ምክንያቱም ስራችን ተፈጥሯችንም ለማመስገን ስለሆነ እኛ ብናመሰግነው እንባረካለን። ስለዚህ በምንም ነገር ውስጥ አመስግኑ። በጣም ምስጋና ትልቁ ነገር ነው በህይወታችን። የኔ ራሱ ድክመት እሱ ነው። ግን በየቀኑ ለማስተካከል መሞከረው ነገር ቢኖር እግዚአብሔርን በሆነውም ባልሆነውም ነገር ማመስገን። ካመስግኑ። እውነት በህይወታችሁ ካላመሰገናችሁ በጣም ከባድ ነገር ነው። በእኛም እኮ ይባላል አይደል ያለው ይጨመርለታል ይባላል። የሚያመሰግን ሰው ይጨመርለታል፣ የሚያማርር ሰውም ይጨመርለታል። ስናማርር የምናማርርበት ነገር ይጨመርልናል፣ ስናመሰግን ደግሞ የምናመሰግንበት ነገር ይጨመርልናል። እና እኔ ያው ስለተባለን ብቻ ሳይሆን በህይወት የሚያየውት ነገር ነው። ትንሽ ፈሪ ስለሆንኩ እኔ እፈራለሁ። ባይዘዊ ፈሪ ነገር ነኝ ኢነሴንስ ትንሽ ነገር የሚያስጨንቀው ሰው በቃ ትንሽ ነገር የሚያስጨንቀው አይነት ሰው ነኝና ግን እግዚአብሔር የተመሰገነ ይሁን። የሚገርማችሁ እንደዛ አይነት ሰው ሆኜ ግን ሁሌ መንገዶቼን እግዚአብሔር ያስተካክላል። በቃ በጣም በሚገርመው ሁኔታ እግዚአብሔር ያስተካክላል። ይሄንን ደግሞ ያየሁት በተግባር ነው። ስለዚህ እኔ በህይወቴ ኖሬ አይቼዋለሁ። የሚገርማችሁ እና እግዚአብሔር በጣም የሚገርም ድንቅ አምላክ ነው። እሱ ያልተመሰገነ ማን ሊመሰገን ነው? በቃ የተሰጠን ነገር በጣም ብዙ ነው። እኛ የተሰጠን ነገሮች በጣም ብዙ ናቸው። ካልተሰጡን ጥቂት ነገሮች የተሰጡን ነገሮች እጅግ በጣም ብዙ ናቸው። ለምሳሌ አየር እንኳን ተሰጥቶናል በነጻ። አያችሁ፣ በጣም ውድ የሆነው አየር ኦክሲጅን በነጻ ነው የሰጠን ክርስቶስ። ውሃን በነጻ ነው የሰጠን። ብርሃንን በነጻ ነው የሰጠን እሱ የብርሃን አምላክ ስለሆነ። በጣም ይሄ ማለት በጣም ጥቂቶች ናቸው። ተፈጥሮ እኛ ሌላ የትም መሄድ ሳያስፈልግ ያው የሚያስጨንቀን ያው ሰዎች ስለሆኑ ቁሳዊ ነገር ነውና ከዛው እኔም እንደዛ አይነት ሰው ስለሆንኩኝ ማለት ነው አንድ ነገር ጠይቄ ሲሳካልኝ ስለሱ ሳላመሰግን ሌላ ነገር ነው የምጠይቀውና እሱም ቢሳካ ኦር ደግሞ ኢንዛዌ የተሳካ ነገሮች እየሆኑ እየተከናወኑልኝ ያለ ደግሞ ሌላ ነገር ፕላን አደርጋለሁ። ሰዎች እንደዚህ ነው በባህሪያችን። የምንፈልጋቸው ነገሮች በጣም ብዙ ከመሆናቸው የተነሳ መቼም ሳትስፋይድ አንሆንም። መቼ ነው እግዚአብሔርን የምናመሰግነው? መቼ ነው እግዚአብሔርን የምናመሰግነው በእውነት? ስለዚህ ስታስቡት በሆነውም ባልሆነውም ነገር ውስጥ እግዚአብሔር መመስገን አለበት። በቃ እኔ አንደበቴን ሁሌ አሁን አቅናልኝ እያልኩ እየለመንኩት ያለሁት በቃ እንዳመሰግንህ እርዳኝ። ካላመሰገንን እንደነገርኳችሁ ነው በረከታችን ይወሰዳል። የነበረን በረከት ይወሰዳል። የተሰጡን ነገሮች ይወሰዱብናል። ስለዚህ እንድንባረክም እግዚአብሔርንም እንድናመሰግን ተፈጥረን እሱንም ነገር እንድናሟላ እግዚአብሔርን እናመስግን። በቃ ዝም ብለን እናመስግን። በምስጋና ውስጥ ምንም የሚጎልብን ነገር ስለሌለ ማለት ነውና በተለይ አንድ በጣም ደግሞ ከዚህ በፊት ያስገረመኝ ነገር ኢትዮጵያ ያለሁ አፍተር ግራጁዌሽን ነርሲንግ ክላስ ጀምሬ ነበርና ሌላ ትምህርት ማር ነበር። እሱን ጨርሼ ነርሲንግ ክላስ ጀመርኩኝ። ያው ሰው ሲኖር ብዙ ነገር ያቅዳል አይደል? ከቅዶች ውስጥ ደግሞ አንዱ ነርሲንግ መሆን ነበርና ነርሲንግ ክላስ ጀምሬ ጥሩ ይጭ ነበርና በመሃል ስራ ጀመርኩኝ። ዊኬንድ ነበር ክላስ የምወስደው። ከሰኞ እስከ ዓርብ ደግሞ ሰራ ነበር። የት? አቤት ሆስፒታል ኢትዮጵያ አዲስ አበባ የሚኖር ሰው ያውቀዋል። አቤት ሆስፒታል የጳውሎስ አንደኛው እሳትና ድንገተኛ ተብሎ አቤት ሰራ ነበርና አንድ በጣም የተገረምኩበት ነገር ማለት በህይወት በጣም ማየት ከፈለጋችሁ በጣም ብዙ የሚያስገርሙ ነገሮች አሉ። ግን ከዛ ውስጥ እዛ እንግዲህ እሳትና ድንገተኛ ክፍል ነው። ኢማጂን በጣም ብዙ አይነት ህመምተኛ ነው የሚመጣው። ኢመርጀንሲ እኔ የምሰራው ሪካቨሪ ነበረ። ሪካቨሪ ከኦአር ወይም ከኦፕራሲዮን ክፍል ጎን ነው። ከኦፕራሲዮን ክፍል የመጣ
ህመምተኛ ወደ ሪከቨሪ ነው የሚገባውና ኦልዌይስ ያው አንኮንሺየስም ኮንሺየስም የሆነ ሰዎችን ታያላችሁ፣ በጣም የተጎዱ ሰዎችን ታያላችሁ እና ሞስትሊ በጣም የተፈነከቱ የመኪና አደጋ የደረሰባቸው ሰዎች በእሳት አደጋ የተቃጠሉ ሰዎች ናቸው የሚመጡት እና በጣም ህመማቸው በጣም ኃይለኛ ህመም ነው። ምንድነው የሚባለው? በጣም ጽኑ ህሙማን ክፍል ውስጥ የሚሄዱ ናቸው ብዙዎቹ። በጣም ነው የሚያስጨንቀው። ከእንደገና ደግሞ ጥሩ ልብም ካላችሁ መርዳትንም ትፈልጋላችሁ። ስለዚህ ከነዛ ውስጥም አንዷ ነበርኩኝ እኔ የምሰራው ገና ነርሲንግ ልመረቅ ስለሆነ ነርስ ክላስ እየወሰድኩኝ ስለሆነ ያው የምሰራው በኢትዮጵያ ውስጥ ራነር ነው የሚባለው እሱ ፖዚሽን። እዚህ ሀገር ደግሞ በተለያዩ ሀገሮች ሌላ የተለያየ ስም ይሰጣል። እዚህ ሀገር ነርስ አሲስታንት ይሉታል። ዛ ራነር ነበር የሚባለውና ራነር ነበርኩኝ እኔ። እንግዲህ በአኒማል ሳይንስ ዲግሪ ያለኝ ግን በአኒማል ሳይንስ ኢትዮጵያ ውስጥ መስራት ስለማይቻል የከተማ የአዲስ አበባ ልጅ ሆናችሁ ነርሲንግ ክላስ ጀመርኩኝና ነርሲንግ ክላሱን ደግሞ እየሰራሁኝ ከሰኞ እስከ ዓርብ ዊኬንድ ደግሞ ነርስ እየወሰድኩ ነው። ለምን በራነርነት እየሰራው ከሰኞ እስከ ዓርብ ዊኬንድ ደግሞ ነርሲንግ ማር ነበርና አልጨረስኩትም። አም ሶሪ እሱ ፓርት ይቅር ሌላ ጊዜ። ኤኒዌይስ እንደዛ ሆኖ የሚገርመው ነገር ያው ራነር ሆኜ ሲሰራ ያው ምንድነው የምናደርገው መላላክ ነው ለነርሶቹ ምናምን። ከእንደገና የተለያዩ ነገሮችን ማቀበል፣ አልጋ መቀየር፣ አይ ቲንክ አልጋ መንቀየር ነበር መሰለኝ። ከዛ ደግሞ በደም የተነካካ ልብሶችን ምናምን ይዞ ሄዶ ሰምዌር የሚታጠብበት ማድረስ ሰምቲንግ እንደዛ ነገር ነውና ስቲል ግን ያው ነርሲንግ ክላስ እየወሰድኩ ስለነበረ አብሬያቸው የሚያረጉትን ማየት ምናምን ብዙ ነገሮችን ኤክስፒሪየንስ አድርጌያለሁና ያስፈራልም። የሆነን ሰው ስትረዱ የሆነ የልብ ሳቲስፋክሽን ታገኛላችሁ። በጣም ነው ደስ የሚላችሁ። ከእንደገናም ታዝናላችሁ። ከእንደገና የነርሶችን ጫና የዶክተሮችንም ጀምር ግን ነርሶች በጣም ጫና አለባቸው እዛ ሀገር፣ እዚህም እንደዛ ነው። ግን ስቲል ኢትዮጵያ ውስጥ በቃ አይወራ። እንደውም የሰሞኑ የዶክተሮችን እንትን እያስታወሰኝ ነበር እዛ የነበርኩበትን እና ምንድነው ግን ያየሁት ቤተሰብ የሌለው መታወቂያ የሌለው ተጎድቶ የመጣ በጣም ብዙ ሰው አለና ይህን ሁሉ እያዋጡ ቤተሰብ እስኪገኝ ድረስ የሚረዱት መድኃኒት የሚገዙት ነርሶች ናቸው። አለፍ ሲልም ዶክተሮችም ይተባበራሉ፣ ግን ሞስትሊ ነርሶች ናቸው። ከእንደገና ስለነሱ ሰዎችስ የሚጨነቅ ምግብ የሚቀበልላቸው ምግብ የሚያበላ አንኮንሺየስ የሆኑ ብዙ ሰዎች ይመጣሉ። ኒውሮ ላይክ ተፈንክተው ይመጡና ጭንቅላታቸው ኒውሮ ሰርጀሪ ይደረጋል። ከዛ እስኪነቁ ድረስ በቃ ያልነቁ ቤተሰብ ማያቅ የት እንዳሉ ማያቅ ቤተሰቦች አይዲ የሌላቸው ምናምን በጣም ብዙ ሰው ነው ያለውና ለምንድነው እስር ቤት የሚያስፈልገው የሰው ልጅ ላይክ? ከዛ ምን አይነት ሀሳብ ማሰብ ጀመርኩ። በጣም እንትን ካላችሁበት ሀምብል ነው የምትሆኑት። በጣም የመጨረሻ ሀምብል ነው የሚያረጋችሁ እንደዛ አይነት ቦታ ላይ መስራት። የምሬ ነው ምላችሁ። በቃ እግዚአብሔር ይመስገን ትንሽም ቢሆን እዛ አካባቢ ሆኜ ሰርቼ ስላየሁት ወደፊት እግዚአብሔር ፈቅዶልኝ ቢሳካልኝ ሞር ህዝቤን ባገለግል ደስ ይለኛል። ግን በጣም ነው የሚያሳዝነው እና ሰዎች ጥፋት አጥፍተው እስር ቤት ተፈርዶባቸው ከሚታሰሩ ምግብ እየበሉ ቅጣታቸው አንዱ በፖሊስ ጥበቃ ውስጥ ሆነው እንደዚህ አይነት ቦታ ላይ ሰርቪስ ቢያረጉ ይሄ ኢቪል የሆነው ማንነታቸው ወር ደግሞ ሁሉም ሰው ኢቪል ሆኖ አይደለም። በእርግጥ ወንጀል የሚሰራው አጋጣሚዎች ተፈጥሮ ወንጀል ይሰራል። ለምሳሌ ሰው ገጭቶም ይታሰራል፣ አቅዶ ገሎም ይታሰራል። ግን ፍርዱ እዛ ታስሮ የበሉ ብቻ እዛ እስር ቤት ከሚኖሩ አንዳንዴ እንደዚህ ማህበራዊ ሶሻል ሰርቪሶችን እየተጠበቁ ቢያረጉ ሰዎች ሞር የተሻለ ላይፍን አንደርስታንድ ማድረግ የሚችሉበት ወደ ትክክለኛ ማንነት ወደ ቅንነት የሚመለሱበት መንገድ ይሆናል ብዬ ማስብ ነበር። እዛ ውስጥ ገብቶ የማይቀየር ሰው አለ ብዬ አላስብም። በጣም ብዙ ሰው ሊቀየር ይችላል። ምክንያቱም በቃ ሰዎች እኛ እንደዚህ ነን። ትንሽ ነገር ነው የሰው ልጅ የሚበቃን ትንሽ ነገር እና በማንኛውም ሁኔታ ውስጥ የሰው ልጅ እንደዛ አይነት ሲቹዌሽን ሊገጥመው ይችላል። መኪና አደጋ ድንገት ነው ሀፕን የሚያደርገው። ከሰው ጋር ተጣልተ ድንገት ተፈንክተ የማይሆን ቦታ ተመታ ልትመጣ ትችላለህ።
ወድቀህም የሆነ ነገር ልትሆን ይችላል። ገንዘብ በፍጹም የሰውን ጤና ወር የሰውን ማንነት አይመልስም። ስለዚህ ማንም ሰው እንደዛ አይነት ሁኔታዎች ሊገባ ይችላል። ስለዚህ ሰብአዊነትን በዚህ መልኩ ኤክሰርሳይዝ ካላረገ ሰብአዊ የሆነ ጥሩ ነገር በሰራችሁ ቁጥር መልሶ ራሳችሁን ስለሚከፍላችሁ እንደዚህ አይነት አስተሳሰቦችን ካላዳበርን ምንም ነን። ምክንያቱም መጀመሪያ ከሁሉ ነገር በላይ ከገንዘብ ከቁሳቁስ በላይ የሰው ልጅ ጤነኛ ነው መሆን ያለበት። ሜንታሊ ጤነኛ፣ ፊዚካሊ ጤነኛ ያልሆነ ሰው ምንም የለውም ማለት ይቻላል። ያየናቸው ነው አሁን ሴሌብሪቲዎች እዚህ ሀገር ምናምን አዲክ ድራግ አቢዩዝድ ሆነው በተለያየ ነገር ራሳቸውን አቢዩዝ አድርገው ሰይጣናዊ ነገር ውስጥም ገብተው ምንም ውስጥ ገብተው ፋይናሊ ምንም አይነት ብር ቢኖራቸው ምንም ናቸው። ስለዚህ የሰው ልጅ ከምንም ነገር በላይ ጤነኛ መሆን አለበት። ጤነኛ ለመሆን ደግሞ ሰብአዊነት ሊሰማን ይገባል። እግዚአብሔርን ልናውቅ ይገባል። መጀመሪያ እግዚአብሔርን ማወቅ አለብን። እግዚአብሔርን ስናውቅ ደግሞ ይሄ አሁን ያልናቸው ነገሮች ሁሉ ይመጣሉ። በህይወታችን ፈሪሃ እግዚአብሔር ሲኖረን የሆነ ሰዎች ላይ የሆነ ነገር ሁሉ ሌላ ሊሆን ይችላል የሚል አስተሳሰቦች ሲኖረን ምን መሆን እንጀምራለን? በቃ አመስጋኝ መሆን እንጀምራለን። ወደ ቅድሙ ሀሳቤ ስንመለስ ሁሉ ነገር ከንቱ እንደሆነ ይገባናል። ስለዚህ በህይወታችን በሰው ላይ በራሳችን ላይ ሊደረግ የማንፈልገው ነገር በሰዎች ላይ ማድረግ የለብንም። የሰዎች ችግር፣ የሰዎች ጭንቀት፣ የሰዎች ሀዘን ይገቡናል። ለዚህ ደግሞ መጀመሪያ ከፈጣሪያችን ጋር ራሳችንን ዝቅ አድርገን በፈጣሪያችን በሚለን መንገዶች መሄድ ስንጀምር፣ ቤተክርስቲያንን መስማት ስንጀምር፣ ዋሬቨር እምነት ውስጥም ብንሆን አትሊስት ሁሉም እምነቶች የሆነ አንድ የሚያደርጋቸው ነገር የራሱ የሆነ መንገድ ይኖራል። ላይክ ፈጣሪህን አክብር እንደዚህ የሚል ነገር ሊኖር ይችላል። ሌሎች እምነቶች ውስጥ ያው ብዙ ስለማላቅ ስለሌላ እምነት ያው መጥፎ የሚሆነውን ነገር ያስተምራሉ። ያ ላይክ የምንለያይባቸው ነገሮች እንዳሉ ሁሉ ይሄ መልካም ማድረግን ግን የሚያበረታቱ ይመስለኛል ብዬ አስባለሁ። በእኔ እምነት ግን ከምንም ነገር በላይ ፍቅርን ያበረታታል፣ ሰላምን ያበረታታል፣ አንድነትን ያበረታታል፣ ከራስ በላይ ለሌሎች መኖርን ያበረታታል፣ ራስን ዝቅ ማድረግ ያበረታታል፣ ሀምብልነትን በቃ ምክንያቱም እኛ ምንም ነን። በተለይ ጤና አካባቢ የሚሰሩ ሰዎች ታውቁታላችሁ። የሰው ልጅ በጣም የመጨረሻ ምንም የሆነ ፍጥረት ነው። ይሄን ስላችሁ ሰው መሆናችንን እያጠላላው ሳይሆን ተሰባሪዎች ነን ልላችሁ ፈልጌ ነው። ሰውነታችን የሆነ ቦታ ቁስል ወጥቶበት መዳን ባይችል የምንገማ የምንሸት ሰዎች ነን። ብንወድቅ የምንሰበር ሰዎች ነን። በትንታ ውስጥም ልንሞት የምንችል ሰዎች ነን። የምንኩራራበት እና ውበት ቢኖረን ውበታችን የሚረግፍ አይነት ነው። ሀብት ጠፊ ነው። ስለዚህ መጀመሪያ ጤነኛ መሆን አለብን። ጤነኛ ለመሆን ደግሞ ሜንትሊ ከምንም ነገር በላይ ጤነኛ ሆነን የሆነ የምናምነው፣ የምናመልከው፣ የምናከብረው፣ የምንፈራው በዛ ውስጥ የምንመራለት እምነት ሊኖረን ይገባል። አምላክ ሊኖረን ይገባል። ከዛ ውጭ ከሆነን ግን እነዛ ነገሮች የዓለማዊ የምንጋደልለት የምንባላለት ነገር ሁሉ ቢኖረን ከንቱ ነን። እኛ ከሌለን ጤና ከሌለን ማለት ነው። እግዚአብሔር መፍራትን በህይወታችን እንለማመድ። ከምንም ነገር በላይ ጸሎትን ማመስገንን እንለማመድ። እነዚህ ነገሮች ካሉን ሁሉ ነገር እንዳለን ቁጠሩት። ቤታችን በበረከት ይሞላል። ቁሳዊ ነገሮች ሁሉ ይመጣሉ። ከኛ በላይ የሆነ ነገር የለም። የሰው ልጅ ክቡር ነው። ምንም ነን ስላችሁ ምንም የሆነው ጤናኛ ባልሆንበት ከእግዚአብሔር ከፈጣሪ ውጪ በሆንበት ሁኔታ ውስጥ እንጂ ከዛ ውጪ ስንሆን ግን እነዛ ነገሮች እግዚአብሔርን ስንፈራ እግዚአብሔርን በመፍራት ሂደት ውስጥ እግዚአብሔርን በሚያዘን መንገዱ ስንሄድና ስናመሰግን ትክክለኛውን አካሄድ ስንሄድ ግን የሰው ልጅን የሚያክል ክቡር የለም። እኛ በእግዚአብሔር አምሳል የተፈጠረን ሰዎች ነን። እግዚአብሔር ያከበረን ከሁሉም ከእንስሳትም በላይ አድርጎ
ሁሉንም አዘጋጅቶ በመጀመሪያ በጣም ደስ በሚል ሁኔታ ሁሉን ነገር ሙሉ አድርጎ መጨረሻ ላይ እኛን የፈጠረው እግዚአብሔር እኛን ከማክበሩ የተነሳ ነው። ስለዚህ ያን ያህል ክቡር የሆነ ሰው ደግሞ ከእንስሳ በተሻለ አመዛዛኝ አእምሮ የተሰጠው ትልቁ ሰው የማይሆን አስተሳሰብ ውስጥ ወድቆ ከአምላኩ ከፈጣሪው ፈቃድ ውጪ ሆኖ እንስሳዊ ባህሪ ወር ጥቅም ይሄ ምናምን ብልጭልጭ አለማስ ቃሱስ ነገሮች ሁሉ እንትን ብሎን ጊዜያዊ ነገሮች አታሉን ከቀረን ግን እኛ ምንም ነን። ስለዚህ እባካችሁን አመስግኑ። ምስጋና ከምንም ነገር በላይ ነው። በምስጋና ውስጥ ሁሉ ነገር አለን። ስናመሰግን ይጨመርልናል። ያው እንደዚህ ሁሉ ማውራ አልመሰለኝም ነበረ። ደስ የሚል ጊዜ ነው የነበረኝ። እግዚአብሔር የተመሰገነ ይሁን ስለሁሉም። ይሄንን ነው የምለው። እግዚአብሔርን በጣም ነው የማመሰግነው። ሳላስበው የሚያህል ራሱ ማውራቴ እና የምትወደድ ሀገር ነች ያለችን። የሚያኮራ ባህል ነው ያለን። ባህላችንን መውደድ አለብን ኢትዮጵያውያን። በጣም ሰው የምንወድ ሰው የምናከብር ሀምብል የሆንን ሰዎች ነን። ትንሽ የሚጎለን ደግሞ እርስ በርስ መከባበር ነው እንደ ማህበረሰብ። በተለይ ሀገር ውስጥ ስንሆን ይህ ችግር አይታይም። ያው አንድ ነን። ከሀገር ውጭ ስንሆን ግን ለራሳችን ሰው ክብር የለንም እና ፕሊስ እንከባበር። በምንገናኝበት ቦታ ሁሉ እንረዳዳ። ምክንያቱም ሌሎች ሀገሮች ላይ የምናየው ነገር ስለሚረዳዱ ነው፣ ስለሚተባበሩ ነው። እኛ ሀገር ላይ የማናየው ነገር ሁሉንም ማለት አልችልም፣ ግን አብዛኞቻችን ይሄ የኛ ተረት አለ አወኩሽ ናኩሽ አይነት ኢትዮጵያውያን የመገፋፋት ስሜት አለብን። የሆነ አዳዲስ ነገሮች ስናገኝ ሼር አንደራረግም። ሼር መደራረግንም መረዳዳትን እንልመድ። የራስ ሰው ከምንም በላይ በቃ አስፈላጊ ነው። ያው ኢንዲፔንደንት መሆን ጥሩ ቢሆንም በዚህ መልኩ አይደለም። የኛ የሆነውን የተሰጠንን ነገር ማንም አይወስድብንም። ምክንያቱም እኔ ለማቀውን ነገር ለሆነ ሰው ሼር ባረግ ያ ሰው የኔ የሆነውን ነገር አይደለም የወሰደው፣ የራሱ የሆነውን ነገር ነው የወሰደውና የኛን እድል ማንም ሰው አይወስደውም፣ ይሻግታል እንጂ ማንም አይበላውም ይባላል አይደል? እውነት የኛ ጥንካሬ የኛ መበርታት ነው ሊያወጣን የሚችለው። ግን መንገዶችን ግን ለሰዎች ማሳየት ምንም ማለት አይደለምና እንደጋገፍ፣ እንዋደድ። ከዛ ውጪ ጥሩ ባህል ነው ያለን። ይሄንን ነው የምለው። ደስ የሚል ቀን ይሁንላችሁ። ምሽታችሁ ያማረ ይሁን። እንግዲህ እሁዴን እኔ ልብሴን ለማጠብ ወጥቼ በላውንደሪ ከተትኩና ዝናቡ በጣም ባይለኛ ይዞኝ እንግዲህ መኪና ውስጥ ቁጭ ብዬ ገብቼ ማላቀው ላይቭ ገብቼ ሁሉ አልኩ። እንግዲህ እናንተ ደግሞ ማንም ገብቶ ግን ሀሳቡን የሰጠኝ ወይ ያካፈለኝ የለም፣ ብቻዬን ያወራሁት። እንደነገርኳችሁ ግን እግዚአብሔር ከኔ ጋር ነበር። በጣም ደስ ብሎኛል። ማለት ሁልጊዜ በውስጤ የሚሰሙኝ ስሜቶች ናቸው ወጥቼ የተናገርኩት። ከምንም በላይ እግዚአብሔርን ማመስገን ትልቁ የህይወት መርሃችን ይሁን። ምክንያቱም ከሱ ውጭ እኛ ምንም ስለሆንን ማለት ነው። እና የእንግዳ ወርቅን ኦርቶዶክሳውያን ስፔሻሊ ይሄን መዝሙር ያው መዝሙር ስለሆነ ምስጉን ነው የተመሰገነ የሚለውን መዝሙር ለዛሬ ስሙት እሺ። በጣም ነው የምወደው። እስቲ ከቻልኩ ልበልላችሁ። አልችለውም ሙሉን ያው እኔ ማዳመጥ እንጂ ብዙ መዘመር ብዙ አይደለሁም፣ ግን አዳምጣለሁ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልን ጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጆዬን አምላክ ሞላልኝ። ይህን መዝሙር ዘምሩ፣ አሚን አዳምጡት እና የምንዳይን ደግሞ ላመስግን። እነዚህ እንግዲህ
ከምስጋና ጋር የተያያዙ መዝሙሮችን ማወራው ያወራሁት ስለ ምስጋና ነው። ምክንያቱም በምስጋና ውስጥ ሁሉም አይነት ጸሎት ስለሚካተት ምንም ባትነግሩት ራሱ ፈጣሪ በማመስገናችሁ ብቻ ጸሎታችሁን ይሰማል። ሶ ይሄንን ለማለት ነው። አመሰግናለሁ አብራችሁኝ ስለነበራችሁ። እግዚአብሔር ይስጥልኝ። መልካም ቀን፣ መልካም ምሽት። ውስጥ ነው የገባሁት። ካደው ጌታዬ ጉድል ሞት ለድረስ ምስጋናዬ ምስጋናው የተመሰገነ ይመስገን ጎጆዬን አምላክ ሞላልኝ። ለበጎ ብያለሁ። ምስጉን የተመሰገነ ባሪያውን እኔን ይቅር ያለ ይመስገንልኝ ጎጆዬን አምላክ ሞላልኝ። የኔ ጌታ ይመስገን የኔ ጌታ ልከኝበት ህይወቴ ማሪ ትልፋ እንዳግረው ታባት ለኔ ነገር ባይኖረኝ ጥበቤ የምስጋና መሰረት ዝማሬ ያፈሰስከው አንደበቴ አንደበቴን የቃኘው ለምስጋና የወሰድከኝ ቤትህን ደግና ለምስጋናህ ጌታ ለምስጋና ልገኛለህ ጌታ ልገኛለህ ህይወቴን ማሪ ትልፋ የሰጠኝ እንዳትገባቴ። ደናደሩ ደናምሹ የምታድሩ ደናደሩ፣ የምታመሹም ደናምሹ የምትሉ ያላችሁ አይመስለኝም። ያን ያህል የሰዓት ዲፈረንስ የለም። So thank you for today. That's all. Okay. I can